ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን እንደምን አላችሁ እንደከረማችሁ ለዛሬ እጅግ በጣም የሚያስተምራችሁን ቪዲዮ አዘጋጅቼላችኋለሁ። ዛሬ የምንመለከተው ሴቶች ግንኙነት ሲፈልጉ የሚያሳዩት አስገራሚ ባህሪያቸው ወይም ደግሞ በእንቅስቃሴ ፍቅሩ ሲገቡ ፍቅራቸውን ለመግለጽ የሚያሳዩት አካላዊ እንቅስቃሴያቸውን ተረድታችሁ ይሄንን እንዴት በቀላል መንገድ መገንዘብ የምትችሉበትን ጥበብ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያላችሁን የደውል ምልክት በመጫን በየዕለቱ የምንለቃቸውን ጠቃሚና ትምህርታዊ መረጃዎች ወደ እናንተ እንዲደርስ ያደርጋል። ወደ አዘጋጀሁላችሁ ቪዲዮ አልፋለሁ። አብራችሁን ቆዩ። እንግዲህ ሴቶች ሲወዷችሁ የሚያሳዩት አካላዊ እንቅስቃሴን የምነግራችሁ ይሆናል ማለት ነው። ሴት ልጅ ላንተ ልዩ ፍቅርና መውደድ እንዳላት የምታውቅበት አእምሮዋና በአካላዊ እንቅስቃሴዎቿ የምትገልጽልህ ይሆናል ማለት ነው። ይህንን በቀላሉ መረዳት እንድትችል የሚያስችሉን ሁኔታዎች እነግራለሁ ማለት ነው። አካላዊ እንቅስቃሴያቸው በዋነኝነት የመግባቢያቸው መንገድ ነው ማለት ነው። በዋነኝነት የመግባቢያቸው መንገድ ነው። እነዚህ እንቅስቃሴዎች ግልጽ የሆኑና አካላዊ እንቅስቃሴዎች ናቸው። በዝግታ የሚካሄዱ አካላዊ እንቅስቃሴ ይባላሉ ማለት ነው። አካላዊ እንቅስቃሴያቸው በራሳቸው ቋንቋ በመሆኑ ከንግግርም በላይ የሆነ መልኩ መልእክት ማስተላለፊያ መንገድ ነው ለሴቶች ማለት ነው እና መልእክት ያስተላልፉበታል በአካላቸው እንቅስቃሴና ይህን አካላዊ እንቅስቃሴን መረዳት ያስፈልጋል ማለት ነው። እንዲህ አይነት ተግባቦት በአብዛኛው በተቃራኒ ጾታ ግንኙነት ውስጥ በተለይም ደግሞ በሴቶች ላይ ይስተዋላል ማለት ነው። ግልጽ አካላዊ እንቅስቃሴ አንድ ጊዜ ከሴት ጋር አይን ላይን ከተገጣጠምክ ፊቷን ካዞረች በኋላ ላንተ ያላትን እንቅስቃሴዎችን ማስተዋል ይገባል ማለት ነው። አይናችሁ ከተገናኘ አይናችሁ ከተጋጨ አፍረት ወይም ደግሞ መጨነቅ ነገር ከታየባት ተመችታታል ወይም ደግሞ ወድሃለች ማለት ነው። ለምሳሌ ጸጉሯን እንደማፍተልተል ልብሷን ወይም ደግሞ ጌጥ ያረገችው ልብሷን ወይም ደግሞ ጌጣጌጧን ማስተካከል ወይም ደግሞ እጇ ላይ ባለው ነገር መጫወት ከጀመረች እነዚህም ግልጽ የሆኑ ማረጋገጫዎች ናቸው ማለት ነው። ስለዚህ እነዚህን ማወቅ ያስፈልጋል። እዛ ውስጥ እጇን ማንበብ ያስፈልጋል። እጇን እንቅስቃሴዎቿን ልትረዳላት ይገባል ማለት ነው። አጋጣሚዎችና አንድ ላይ በምትሆኑባቸው ሁኔታዎች ውስጥ ደግሞ እጇን ብትመለከት እሷም አሳልፋ ውስጥ እጇንና የኋኗን እጇን አንጓ እንድትነካ ከፈቀደችልህ ሌላው ያንተ እሷን የተመቻት መሆኑን የሚያረጋግጥ የአእምሮ ፍቃድ ማሳያ አንዱ መንገድ ነው ማለት ነው። ይህ ሁኔታ ከፈለከኝ ያንተው ነኝ እንደማለት ነው ማለት ነው በሴቶች ጎም። ስለዚህ ይህን ነገር መረዳት ያስፈልጋል ማለት ነው። ማጎንበስ በምታጎነብስበት ጊዜ ትከሻዋን ወደ አንተ በመስበቅ ካጎነበሰች እድልህ እጅግ በጣም ሰፊ ይሆናል። ገብታለች ማለት ነው። እግሮቿን ከፍታ በምትቀመጥባቸው አጋጣሚዎች ካንተ ወይም ደግሞ ካንተ ጋር በመሆኗ ምቾት ተሰምቷታል ማለት ነው። ሴት ልጅ ካንተ ጋር ሆኖ እግሯን ከፍታ ከምናምን ፈታ ብላ ከተቀመጠች ካንተ ጋር በመሆኗ ምቾት እንደተሰማት አንዱ የሚያሳይ የሳይኮሎጂ እውነታ ነው ማለት ነው። አንድ ሴት አንድን ሰው በምታይበት ጊዜ አይን ብሌኗ ከሰፋ ያንን ሰው እንደምትወደው፣ በተቃራኒው ደግሞ የአይን ብሌኗ ካጠበበች ለዛ ሰው ጥሩ ስሜት እንደሌላት ማረጋገጫ ነው ማለት ነው። ስለዚህ አይን ላይን በምትጋጩበት ጊዜ ፈገግታን ከቸረች ወደ እሷ ሂድና ማናገር ያስፈልጋል። አናግራት ማለት ነው። ሌላው እንደ መልካም ነገር መገለጫ የሚወሰደው አንተ በምታወራበት ጊዜ ለረባ ባረባው ፈገግታ የምታበዛ ፈገግ የምትል ወይም ደግሞ ምስቅ ሳቅ የምታበዛ ከሆነ በእርግጠኝነት በደንብ ተመችታታልና ይህን አንዱ ማረጋገጫ ነው ማለት ነው። በምታወራበት ጊዜ ሁሉ በተለየ ደግሞ እሷ ስታወራ አንተ በተለያዩ አጋጣሚዎች የምትነካ ከሆነ መልካም ነገር አለ ማለት ነው። አይኖቻችሁ በሚጋጠሙበት ጊዜ ምቾት የማይሰጥ ቢሆን እንኳን
እንደተፋጠጣችሁ ልትቆዩ ትችላላችሁ ማለት ነው። ስለዚህ ምቾት የማይሰጣችሁ ቢሆን ተፋጣችሁ ልትቆዩ ትችላላችሁ። አይንህን ታያለች። በዚህ አጋጣሚ ላይ ደግሞ መርሳት የሌለብ ነገር ቢኖር ፊትህን ከማዞር በፊት ፈገግ ማለት ነው። ስለዚህ አንተም ለሷ ፈገግታ ልሰጣት ይገባል ማለት ነው። ይህ ሁኔታ ታዲያ አንተ እሷን መውደድህና መልካም ሰውነትህን ያሳያል ማለት ነው። ከዚህም በመቀጠል አንዳንድ አጋጣሚዎችን እንደዚሁ ካገኘ ያንን አጋጣሚ መጠቀም ያስፈልጋል ማለት ነው። ሰረቅ እያረገች የምታይ ከሆነ አንተ ማየት ያስፈልጋል። ፈገግ ስትልል ፈገግ በአይን በምልክት የምትነጋገሩ ከሆነ ያቺ የሴት ልጅ ፍላጎቷን ወዲያው መረዳት የምችልበትን መንገድ አግኝተዋል ማለት ነው። እየሰረቀች የምታይ ከሆነ ይህን ነገር ማወቅ ያስፈልጋል ማለት ነው። ከሶስተኛው መገጣጠም በኋላ ወይም አንዴ ሁለቴ ሶስቴ ከሶስተኛው መገጣጠም በኋላ እንድታናግራት መፈለጓን እርግጠኛ መሆን ትችላለህ ማለት ነው። አንዴ አይታ ሁለቴ አይታ ሶስተኛ አይን ላይ ከተገጫጨ ሩቅም ሊሆን ይችላል። 3 ጊዜ አይን ላይ ከተገጫጨ በሶስተኛው ካየች እንድታናግራት ስለፈለገች ነው። ስለዚህ ይህንን የሴቶች ባህሪ ወይም ደግሞ አካላዊ እንቅስቃሴ ልትረዱላቸው ይገባል ማለት። ስለዚህ ሄደ በድፍረት ማናገር ያስፈልጋል። እንድታናግራት መፈለጓን እርግጠኛ መሆን ትችላለህ ማለት ነው። ስለዚህ ይህንን እንደ መልካም አጋጣሚ በማየት ተጫዋችነትን የጨዋታው ሕግ በማክበር የፈለገችውን ነገር ማሟላት የግድ ይልሃል ማለት ነው። ሌላ የምታሳየው ባህሪ መሽከርከር ነው። አንድ ሴት ጸጉሯን አየር ላይ ወርውራ ወዲያ ዞራ ካየች አንተ እንድታያት ለማድረግ እየጣረች መሆኑን ማመን ወይም ደግሞ ማየት ትችላለህ ማለት ነው። ዝግ አካላዊ እንቅስቃሴ ነው ማለት ነው። በማንኛውም ሁኔታ ስትመለከታት አይኗ ውስጥ የምታሽከረክረው ከሆነ በአንተ አቅራቢያ ማፈሯ ከሆነ ደግሞ በአንተ አቅራቢያ ማፈሯንና እንዲሁም በአንተ ደስተኛ አለመሆኗን ለሰዎች ለማሳየት እየጣረች መሆኑን ማወቅ ይኖርባል። ይህ ነገር ከተፈጠረ እሷን የማግኘት እድል ትንሽ ሊሆን ይችላል ማለት ነው። ምክንያቱም አንተን ስታይ አንተን ላለማየት ጥረት የምታረግ ከሆነ በአንተ የምታፈር ከሆነ አንተ አቀራረብ ማፈሯና አለመመቸት የሚያሳይ ነገር ከሆነ ከሷ ጋር የመገናኘት እድል እጅግ በጣም አናሳ የሚሆንበት አጋጣሚ ሰፊ ነው። በመሆኑም ማረጋገጥ ያለብህ እሷ አካላዊ እንቅስቃሴ አንተ ስታይ ደስተኛ መሆኗን ፈገግት ማለቷን ይሄን ነገር መረዳት ያስፈልጋል ማለት ነው። በምታወሩበት ጊዜ እጇን ካጣመረች መጨናነቋን ወይም ደግሞ በሁኔታዎቹ ምቹ እንዳልሆነች ማሳያ ነው ማለት ነው። ስለዚህ ይህ በሆኑበት አኳን እንደ ስትራቴጂ ወይም ስልትን በፍጥነት መቀየር ይኖርባል። አንድ ሴት ልጅ ካንተ ጋር እያወራች እጇን ካጣመረች ጨዋታ ወይም ደግሞ ምቾት አልተሰጣትም ማለት ነው። ስለዚህ ይሄንን አይተ በአይን ብቻ ይሄንን ጨዋታን በመቀየር በፍጥነት ሌላ አይነት ሙድ ውስጥ መግባት ይኖርባል ማለት ነው።